ሌላ አላህ ጭንቅላት አለው የለውም? እሺ አላህ ጭንቅላት አለው የለውም የሚል በቁርአንም በሆነ በሐዲስ ላይ አልተገለጸም። ስለዚህ አለው ብለንም አንናገርም፣ የለውም ብለንም አናስተባብልም። ምክንያቱም በቁርአን በሐዲስ ላይ በነቢያት አንደበት የመጣን ብቻ የምንቀበል እንጂ የማንጨምር የማንቀንስ ስለሆነ። ቀጥል ጓበስ አንዴ በቃ ታበቃለህ። ስለዚህ አላህ ጭንቅላት ይኖረው በቁርአንም በሐዲስም አልተነገረም፣ የለውምም አለውም አትልም። ስለዚህ ጭንቅላት ሊኖረውም ይችላል ላይኖረውም ይችላል። አንገትስ አለው የለውም? እርሱም አልተገለጸም። ብልትስ አለው የለውም? እርሱም አልተገለጸም። ስለዚህ አላህ ወንድ ሊሆን ይችላል፣ ሴት ጾታ ሊኖረው ይችላል። ኦኬ አንጀትስ አለው የለውም? ጾታ አለው፣ ሊኖረውም ላይኖረውም ይችላል ያለህ ማን ነው? አንተ ነህ ያልከው እኮ የለውምም አለውምም አንልም አልከን እኮ። ስለ ጾታ አላወራሁም። አንተ ነህ ያልከው። አሁን ስለ ጾታ አንስተሃል። ጾታ ሊኖረውም ላይኖረውም ይችላል ያለህ ማን ነው? አዳምጥ ያለህ ማን ነው? ወላሂ ያመጣ የራሱ ፍልስፍና እንዴት እንደሚሰራ አዳምጥ። አትጩህ፣ እየረበሽክ ስለሆነ ስለዚህ ቆይ አዳምጥ። እሺ አምላክ ጭንቅላት ይኑረው አይኑረው አታውቅም? ቆይ አምላክ ጭንቅላት ይኑረው አይኑረው አታውቅም? አንገት ይኑረው አይኑረው አታውቅም? ብልት ይኑረው አይኑረው አታውቅም? የምታመልከው ጎበዝ። ኦኬ ስንት እግር ስንት ጉልበት አለው የለውም? አልተገለጸም። ባትስ አለው የለውም? አለ። ስንት ባት ነው ያለው? ባት ተብሎ ነው የተገለጸው፣ በቁጥር አልተገለጸም። ኦኬ ባት ማለት ምን ማለት እንደሆነ አስረዳኝ። ባት ማለት እንዴት ብሎ ነው የጠየቀው? የፈጣሪ መገለጫዎች አይመረመሩ። አላህ ስብሐነሁ ወተዓላ ስለ ራሱ ባት ምንድን ነው? ባት ምንድን ነው? ባት ነው። ባት ምንድን ነው? ባት ነው አይለኛም። ጥያቄ እኮ እየጠየቅኩ ነው። ባት ነው ይለኛል። ባት ምንድን ነው? ባት ምንድን ነው? እጅ ምንድን ነው ተብሎ ይጠየቃል። አላህ ስንት እጅ አለው? አላህ ስንት እጅ አለው? አላህ ስብሐነሁ ወተዓላ ሁለት እጆች አሉት። ኦኬ ቀኝና ግራ ነው ወይንስ ቀኝ እጅ ብቻ ነው ያለው? ቀኝና ግራ። ኦኬ ስለዚህ ዳይሬክሽን ዳይሜንሽን አለው ማለት ነው። አላህ የፍጡር ባህሪን እንደሚያካብበው እየነገርከኝ ነው። እናመሰግናለን። እንደሱ ብሎ የተደጎመ አንድ ሰው አዳምጥ፣ ተረጋጋ። ኦኬ እጅ ማለት ምን ማለት ነው? እጅ ማለት እጅ ነው። ሱብሓነላህ በጣም ያሳዝናል፣ በጣም ያሳፍራል፣ በጣም ያንገበግባል፣ ያቃጥላል። እየሳኩ ነበር የሳኩት። ነገሩ የሚያስቅ ሆኖ ሳይሆን የዚህኛው የካፊሩ ልጅ አጠያየቅና ጎበዝ እያለ ሲያበረታው የነበረበት መንገድ በጣም ስለደነቀኝ ነው። ሱብሓነላህ እኚህን ነው ኢማሙና ዓሊይ ታላቁ ሶሐባ የገለጿቸው፣ ተጠንቀቋቸው ብለው ያስጠነቀቁን። ሰየርጅዑ ቀውሙን ሚን ሃዚሂል ኡማ ዒንደ እቅትራቢ ሰዓቲ ኩፋር አሉ። ከዚህ ኡመት ከነቢዩ ኡመት ቅያማ በቀረበች ሰዓት ካፊር የሆኑ ሰዎች ይመጣሉ። ፈቃለ ረጅሉን ከሰዎች መካከል አንዱ አላቸው፣ ያ አሚር አልሙእሚኒን ቢማዛ ኩፍሩሁም አቢል ኢሕዳሲ አም ቢል ኢንካር። እነዚህ ሰዎች ክፍራቸው በምንድን ነው? ያለን ነገር በመቃወም ነው ወይንስ አዲስ መጤን ነገር በማስከሰት አዲስ ቢድዓን በመፍጠር አሏቸው። በል ቢል ኢንካር ዩንኪሩነ ኻሊቀሁም ፈየሲፉነሁ ቢልጅስሚ ወልአዕዳእ ሃዛ ሁወ። ሁሱ የተናገረው ይህንን ነው። ይልቁንስ እነዛ ሰዎች ካፊሮች የቅያማ ቀን ሲመጣ የሚመጡት ሰዎች ምንድን ኩፍራቸው በኢንካር ነው። ኻሊቃቸውን አላህን ይቃወሙታል። በምን ይገልጹታል? በአካል በጅስም በክፍለ አካላት ባህሪ ይገልጹታል አሉ። ማን? ኢማሙ ዓሊይ ታላቁ ሶሐባ። ረሱሉ ዓለይሂ ሰላቱ ወሰላም አና መዲነቱል ዒልም ወዓሊዩን ባቡሃ፣ እኔ የዒልሙ ከተማ ነኝ፣ አልይ መግቢያ በሩ ነው ብለው የመሰከሩላቸው። በጣም ያስገረመኝ ሁሱ ይህንን ሰውዬ ወይንም ሌላውን ህዝብ ከኦርቶዶክስም ከክርስቲያን ወገኖችም ከሙስሊሞችም ይህንን ነገር እንዲታደሙና ይህ ውይይት እንዲደረግ የተፈለገው ምን ተፈልጎበት ነው? መቼም እስልምና ላስተምር፣ ኢማንን ልሰብክ፣ ስለ አላህ ማንነት አውቆ ይህ ሰው ወደ እስልምና እንዲመጣ ብሎ ነው? እውነትን እንዲያውቅ ብሎ ነው? ይልቁንስ እኮ እፎይ ሁሱ ከሚገዛው የተሻለ ጌታ አለኝ ብሎ ነው እንዳስብ የሚያደርገው። አያችሁ፣
ጭንቅላት ይኑረው አይኑረው የማይታወቅ አንገት ይኑረው አይኑረው ብልት ይኑረው አንጀት ይኑረው ስንት ባት እንዳለው የማይታወቅ እጆቹ ግን ቀኝና ግራጅ እንዲህ ተንከረፈፈለት። ይህ ነው አላህ፣ ይህንን ነው ጌታችን ብለው የሚገዙት ሙስሊሞች ብለው አምነው ይህማ ትክክለኛ ንጹህ እምነትና ትክክለኛ ቂዳ ነው ብለው እንዲመጡ ነው ካፊሮች ይህንን ስብሰባ ይህንን ውይይት ያደረገው። ውይይት ሳይሆን ስብሰባ ምን ተፈልጎበት ነው? እፎይ የጠየቀው ጥያቄ የማንን ጥያቄ እንደሆነ ታውቃላችሁ? የሙሽሪኮችን ጥያቄ፣ ትክክለኛ የሙሽሪኮች ጥያቄ። ለነቢያችን ሙሐመድ ዓለይሂ ሰላቱ ወሰላም መተ ሙሽሪኮች ያ ሙሐመዱ ሲፍ ለና ረበከ አለዚ ተዕቡዱሁ ምንድን ነው ያሉት ኩፋሮች? እፎይ የጠየቀው እኮ ይሄንን ሐቅን ለማወቅ አይደለም፣ ወይንም የሁሱ ጌታ ትክክለኛ ጌታና እንደዛ አይነት ጌታ ሆኖ ማርኮት ሐቅን ሊቀበል አይደለም። ሁሱ የጠየቀው ሊቀልድበት፣ በሁሱ ጌታ ላይ ሊያንቋሽሽበት፣ ምን አይነት ጌታ ነው በቃ እንደዚህ ለአካል በአካል ባህሪ ዳይሜንሽን እና ዳይሬክሽን ያለው ጌታ ነው የምትገዙት ብሎ ሊያሾፍበት ነው ሁሱን የጠየቀው እንጂ ሐቅን ሊያውቅ አይደለም። ሙሽሪኮችም ነቢያችን ዓለይሂ ሰላቱ ወሰላም ዘንድ መተው የእፎይን ጥያቄ ጠይቀው ነበር። ያ ሙሐመድ ሲፍ ለና ረበከ አለዚ ተዕቡዱሁ፣ አንተ ሙሐመድ ሆይ የምትገዛውን ጌታ እስኪ ግለጽልን። አላህ ምንን አወረደላቸው? ተንዚህን አወረደላቸው። ተሽቢህን አላወረደም ለነብዩ። የኔ ጌታማ ጭንቅላት ይኑረው አይኑረው አላቅም፣ ሁለት እጆች አሉት፣ ባት ያለው ነው፣ ሆድ የለው፣ ትከሻ የሌለው፣ ሁለት እጆች ግን የተንከረፈፉለት፣ ሌላው የማይታወቅ ነው። ይሄን ከሆነ ይዘን እንደዚህ አይነት ከሆነ እንደውም በሰዓቱ ሙሽሪኮች የሚገዟቸው ጌታዎች ሲርባቸው ነቃቅለው የሚበሏቸው ሊሆኑ ይችላሉ። ወይም ደግሞ የተሻለ የተሟላ ክፍለ አካል ያላቸው ናቸው አይደለም፣ ሙሉ ሱራ ያላቸው። ስለዚህ ካንተ ጌታማ ምንነቱ ከማይታወቅ ጌታ እንደዚህ የተቆራረጠ ከሆነ ጌታማ የኛ ጌታ ይሻላል አይደል? መልሳቸው የሙሽሪኮች የሚሆነው ይህ አይደለም። አላህ ትክክለኛውን ሲፋውን ለነብዩ ነገራቸው። ያ ሙሐመድ ቁል ሁወ አላሁ አሐድ፣ አላህ አንድ ነው በላቸው። አላሁ ሰመድ፣ በራሱ የተብቃቃ ነው፣ ከማንም ከጃ አይደለም። አላህ ከአርሽ ከሰማይ ከሰው ልጆች ወደ መቀመጫ ወደ ክፍለ አካላት ከጃ አይደለም። ለም የሊድ ወለም ይውለድ፣ አይወልድም አይወለድም። ወለም የኩን ለሁ ኩፉወን አሐድ፣ እሱ አንድም ቢጤ አምሳያ የለው። ይህ ነው ለሙሽሪኮች አላህ ነብዩ እንዳስተምሯቸው የጌታቸውን ማንነት እንዳሳውቋቸው ያወረደላቸው መልእክት እንጂ። ይቅርታ ሂጃቤ በጣም አስቸግሮኛል። እንደ ሁሱ አንገት ይኖረው አይኖረው፣ የሰውነት ክፍለ አካላቶቹ ግማሾቹ የማይታወቁ፣ ጾታ ይኖረው አይኖረው የማይታወቅ እንደዚህ አይነት ጌታን ነብዩ አላስተማሩም። ማንም ነብይ አላስተማርም። ይህ የሙስሊሞች እምነት አይደለም። ይህ የሙሸቢሃ የሙጀሲማ በእስልምና ስም የሚጣሩ ሰዎች በጭንቅላታቸው ስለው ከሚገዙት ደግሞ ፈብርከው እንደዚህ ሰው ክፍለ አካላት ቆራርጠው የሚያመልኩ ሰዎች እንጂ የሙስሊሞች እምነት አለመሆኑ ይታወቅልን። እኛ ጌታችን አካል አይደለም፣ አካልን አይመስልም፣ በአካል ባህሪ አይገለጽም። አርሽ ላይ ነው፣ ኩርስይ ላይ ነው፣ ይወርዳል ይወጣል፣ እጅ አለው እግር አለው የሚባል ጌታ አይደለም የምንገዛው። ይልቁንስ አምሳያም የሌለው ፈጽሞ አካልን የማይመስል የአካል ፈጣሪ ከዓለማት የተብቃቃ የተጠራራ የጸዳ የሆነ ጌታ ነው የምንገዛው። ይህ መታወቅ አለበት። ሁሱ የተናገራቸው በሙሉ ሙስሊሞችን አይወክሉም። ሌሎችን ቪዲዮዎች ኢንሻአላህ እቀጥላለሁ።